የተመለሰው ልጅ የፍቅር የመጥፋትና የመቤሱት ታሪክ። በኢትዮጵያ ኦሊቭ ዛፎች በኮረብቶች ላይ ሲዘረጉና ፀሐይ በስንዴ እርሻዎች ላይ በወርቃማ ብርሃን ስትበራ ኤሊ የሚባል ሀብታም የመሬት ባለቤት ይኖር ነበር። ንብረቱ ሰፊ ነበር። ጥሩ ወይን የሚያመርቱ የወይን እርሻዎች እንደ ደመና በኮረብታዎች ላይ የተበተኑ የበግ መንጋዎች እና መሬቱን በልምድ የሚከባቡ አገልጋዮች ነበሩ። ነገር ግን የኤሊ ትልቁ ሀብት በብር ወይም በወርቅ አልተለካም። ሁለት ወንድ ልጆች ነበሩ። ታላቁ ሩቤን የኃላፊነት ሰው ነበር። ከፀሐይ መውጫ እስከ መጥለቅ የአባቱን መሬት ድንበር ይራመድ፣ ሰራተኞቹን ይቆጣጠር፣ ምርቱን ይቆጥር፣ እያንዳንዱ ሼቀል እንደተቆጠረ ያረጋግጥ ነበር። እጆቹ ከስራ የተሰነጠቁ፣ ግንባሩ በኃላፊነት ሸክም ዘወትር የተጨመቀ ነበር። አስተማማኝ፣ ቤተሰቡን ውርስ የሚወርስና የሚከባብ ልጅ መሆኑ ኩራት ነበረው። ታናሹ ልጅ አሮን ይባላል። ወንድሙ ስልታዊ በሆነበት አሮን የማይረጋ ነበር። ሩቤን በተደጋጋሚ ስራ እርካታ ሲያገኝ አሮን በገበያ ተረቶች ብቻ ስለሰማቸው የሩቅ ከተሞች ያልም ነበር። በንብረቱ ዳር ቆሞ ወደ ደማስቆ፣ ኢየሩሳሌም እንዲያውም ወደ ሩቋ እስክንድሪያ በሚሄዱ መንገዶች ላይ ያለፉትን ጉዞ ሲመለከት ልቡ ባያኮታ ከነዚያ ኮረብታዎች ማዶ ምን አለ አባቴ ይጠይቅ ነበር። ኤሊ በልጁ አይኖች ውስጥ መሬትና ውርስ በፍጹም ሊያረካ የማይችለውን ረሃብ እያወቀ በሐዘን ይሰቅል ነበር። ሕይወት ልጄ ውብም አደገኛም ስጦታ ማስተማሪኝ የማይታለፈው ጥያቄ። አንድ ምሽት ቤተሰቡ ለራት ሲሰበሰብ አሮን ራሱን መቆጣጠር አልቻለም። የአባቱ ቤት ግድግዳዎች እንደ ወህኒ ይሰማው ነበር። የአገልጋዮቹ የተለመዱ ፊቶች እንደ ሰንሰለቶች ይመስሉ ነበር። መኖር ፈልጎ ነበር፣ ነፃነትን መቅመስ፣ የራሱ ምርጫ ማድረግ፣ የራሱ ሰው። በድንገት ተነሳ። የእንጨት ጽዋው ጠረጴዛውን እየመታ አባቴ ኩ ድምፁ በስሜትና በቆራጥነት ተሰነጠቀችው። ከእንግዲህ መጠበቅ አልችልም። የኔን የውርስ ድርሻ ስጠኝ፣ በመብት የኔን ስጠኝ። በክፍሉ ውስጥ የወረደው ዝምታ ፍጹም ነበር። እንኳን የዘይት መብራቶች ጨልመው ይመስላሉ። የሩቤን ፊት በቁጣ ተቀላ። ወንድሙ እንዴት እንደዚህ ያለ ጥያቄ ማቅረብ ደፈረ? በባህላቸው አባትህ በሕይወት እያለ ውርስህን መጠየቅ ሞቱ መመኘት ነው። የማይነገር ስድብ፣ የተቀደሰን ሁሉ ውድቅ ማድረግ ነው። ነገር ግን ኤሊ አልተበሳጨም። አይኖቹ በእንባ ተሞልተው ታናሹን ልጁን ሲመለከት ከፊቱ ያለውን ወጣት ብቻ ሳይሆን በአትክልቱ ውስጥ ቢራቢሮዎችን የሚያሳድደውን ሕፃን፣ ለተረት ወደ ክፉ የሚወጣውን ልጅ ሐቁ፣ እነዚህን አዳራሾች በደስታ የሞላውን ወጣት አየ። ምን እየጠየቅክ እንደሆነ ታውቃለህ? የኤሊ ድምፅ መሸከርከር ነበር። አውቃለሁ አባቴ፣ መሄድ አለብኝ፣ የራሴን መንገድ ማግኘት አለብኝ። ሩቤን ተነሳ። ወንበሩ በድንጋዩ ወለል ላይ በኃይል እየተጎተተ ይህ እብደት ነው አባቴ፣ በፍጹም ማድረግ አትችልም። ነገር ግን ኤሊ እጁን ለዝምታ አነሳ። በድፍረት የሚሰጥ ስጦታ፣ ሰንሰለት እንጂ በረከት አይደለም። ልጄ መሄድ ከፈለገ አገዛዥነት አላደርግበትም። እናም ማግስቱ ኤሊ ንብረቱን ከፈለ። ለሩቤን ታላቁ 2/3 የበርነቱ ድርሻ፣ ለአሮን 1/3። አገልጋዮቹ ወጣቱ ጌታ የብር ቦርሳዎችን በአህያ ላይ ሲጭን ሲመለከቱ ተሹክሹክ። ለወጣቶች የሚሰጥ ገንዘብ ብዙ ጊዜ የሚባክን ገንዘብ እንደሆነ እያወቁ ራሳቸው ነቀቱ። ኤሊ በጌቱ ላይ ቆሞ ልጁ መሄድ ሲዘጋጅ መለከተ። እንዲቆይ መለመን፣ የሚጠብቁትን አደጋዎች ማስጠንቀቅ ፈለገ። ነገር ግን ፍቅር አንዳንድ ጊዜ እጆቹን ክፈት ማድረግና ልቦ እያንዳንዱ በደመ ልቦ ጠንካራ ማድረግ እያሰበ ልጄ ኩ አሮንን በመጨረሻ ጊዜ የተቀበለ ኩ እግዚአብሔር ካንተ ጋር ይሁን። እናም ይህን እወቅ፣ ምንም ያህል ርቀህ ብትጓዝ፣ ምንም እንደሆነ ወደ ቤት የምትመለስበት መንገድ በፍጹም አይዘጋም። አሮን በፍጥነት አንገቱን አነካ። ለመሄድ እየተቻቻለ የአባቱ ቃላት በረከት ብቻ ሳይሆን አንድ ቀን ሕይወቱን የሚያድነው ቃል ኪዳን መሆኑን አልተረዳም። የሩቅ ሀገር። አሮን ለሳምንታት ተጓዘ። ከአባቱ መሬት የሚለየው እያንዳንዱ ማይል ልቡን እየቀለለ ተራሮችንና በረሃዎችን አቋርጦ ከባህር ዳርቻ ትልቅ ከተማ ደረሰ። የውጭ አማልክት ቤተ መቅደሶች፣ በገበያ ቦታዎች ላይ የሚንሸራተቱ ሙዚቃና ሳቅ፣ ከጣቢርናዎች በማንኛውም ሰዓት የሚፈስሙን ወይም የአባቱ መልካም ስም የማያውቅ ቦታ። እዚህ ማንም መሆን ይችል ነበር። እዚህ በመጨረሻ መኖር ይችል ነበር። መጀመሪያ ላይ ሕይወት ሰካሪ ነበረች። የብርጭቆ ወለልና የሐር መጋረጃ ያለው የሚያምር ቪላ ተከራየ። በወይን ጠጅ ቀሚስ ለብሶ በምርጥ ጠረጴዛዎች በቀላሉ ጓደኞችን አገኘ። ወይም እንደዚህ አሰበ፣ ወንዶችና ሴቶች በቦርሳው ውስጥ ባሉ ሳንቲሞች ድምፅ ሲሳቡ አሮን ለጋስ ነው ብለው ጽዋዎቻቸውን እያነሱ አሮን መኖርን ያውቃል። እስከ ንጋት የሚቆዩ ድግሶችን ጣለ። ሙዚቀኞችና ዳንሰኞችን ቀጠረ። በድብቅ ቤቶች ውስጥ ቁማር ተጫወተና አሸነፈ። መጀመሪያ ላይ ለሚሰቅለው ማንም ስጦታዎችን ገዛ፣ ለመወደድ፣ ለመቀበል፣ በዚህ የሚያብረቀርቅ ዓለም ውስጥ አስፈላጊ ለመሆን በመናፈስ። ወራቶቹ በወይንና በሳቅና በባዶ ደስታ ጉንዳን ውስጥ ተቀላቅለዋል። አሮን ደስተኛ እንደሆነ ተናገረ። ይህ ነፃነት እንደሆነ ተናገረ። ነገር ግን በሌሊት ዘግይቶ አካባቢያቸው ሲሄዱና በውድ አልጋው ላይ ብቻውን ሲተኛ ትንሽ ድምፅ የሆነ ነገር እንደጎደለ አስታውሰው። ያንን ድምፅ ተጨማሪ ድግሶች፣ ተጨማሪ የደስታ አበዳሪ ውድድር ዝጋው። ውድቀት። ገንዘብ ምንም ያህል ተገቢ ቢሆንም ቆራጥ ብክነትን ሊተርፍ አይችልም። የአሮን ውርስ ለዓመታት መቀጠል ሲኖርበት መቀነስ ጀመረ። መጀመሪያ የወርቅ ቦርሳዎቹ ባዶ ሆኑ። ከዚያ ብር፣ በመጨረሻ እንጀራ ለመግዛት በጥንቃቄ የቆጠራቸው ወደ የመፈንትኖች ቀነሰ።
ጓደኞቹ ከእንደ ጠዋት ጭጋግ ጠፉ። ቪላ በባለቤቱ ተመለሰ። ጥሩ ልብሶቹ ምግብ ለመግዛት ተሸጡ። አሮን በርካሽ ማረፊያዎች፣ ከዚያ በበሮች ላይ፣ ከዚያ በድልድዮች ስር እየተኛለ እናም አጽናፈ ሰማይ በመከራ ትሑትናን ለማስተማር እንደሚሰራ ረሃብ መሬቱን መታው። ሰብሎቹ አልተሳኩም። ገበያዎቹ ባዶ ሆኑ። የእንጀራ ዋጋ ከመድረስ ባለፈ ከፍ አለ። አንድ ጊዜ ሀብታም የነበሩ ሰዎች በእንጀራ መስመሮች ላይ ቆሙ፣ ፊታቸው በረሃብ ባዶ። እናም አሮን የሀብታም የመሬት ባለቤት ልጅ በእነርሱ መካከል አገኘ። ስሙን የረሳችው ከተማ ውስጥ ሌላ ለማኝ በመጨረሻ ሥራ ፈለገ። ነገር ግን ችሎታ የሌለውን ውጭ ሀገራዊ ማን ይቀጥራል? በመጨረሻ አንድ የአሳማ አርቢ ተስፋ መቁረጡን አይቶ ሥራ ቀረበለት። አሳማዎቹን ታበላለህ? ከሰውየው አለ። ኪያ ብቻ ነው የማይበቃ ከፍልሃለሁ። ለአይሁዳዊ ወጣት ከዚህ በታች መዋረድ ሊኖር አይችልም። አሳማዎች ርዕሰ እንስሳት የተከለከሉ፣ እነርሱም መንከባከብ፣ ርስነትን መቀበል፣ የተማረውን ሁሉ ድንበር ማለፍ ነው። ነገር ግን ረሃብ ጠንካራ አስተማሪ ነው። እናም ኩራት ባዶ ሆድ መሙላት አይችልም። ስለዚህ አሮን ራሱን በአሳማ ጓሮ ውስጥ አገኘ። እንስሳቶቹ እየጮሁና እየገፉ እያሉ ተበላሽቶ ወደ ገንቢዎች ውስጥ እያፈሰሰ እነርሱ ሲበሉ ተመለከተ። የካሮብ ጥራጥሮችና ቆሻሻዎች እና የራሱ ሆድ በረሃብ አመመው። በጣም አስቸጋሪ ነበር። እንኳን የአሳማዎቹ ምግባት ይመስል ነበር። በጭቃው ውስጥ ወረደ። የተሰነጠቀና የተሸነፈ የአሳማው ጓሮ ሽታ ከምርጫዎቹ ሽታ ጋር ሲነጻጸር ምንም አይደለም። የአባቱ ሀብት፣ በትውልዶች እምነት በተሞላ ሥራ የተገኘ ሀብት፣ ተወስዶ የማይቆይ ነገር ላይ አባክነው። የተወደደ ልጅ ማንነቱን በባዶ የታዋቂ እንግዳ ማዕረግ ተቀይሮ ነበር። የበርነቱ ምንም ዱካ በማይተው ድግሶች ነበረ። እናም አሁን እዚህ ተቀመጠ ብቻውን፣ ረሃብተኛ፣ በቆሻሻ የተሸፈነ፣ በሩቅ ሀገር አሳማዎችን እየመገበ መነቃቃት። በዚያ የአሳማ ጓሮ ውስጥ በዚያ የፍሱ መሰባበር ጊዜ ነበር አሮን በመጨረሻ በግልጽ ያየው። በአባቴ ቤት ያሉ አገልጋዮች ከአነጋገሩ ጨብጥ ከተጨማሪ እንጀራ አላቸው፣ በንጹህ አልጋዎች ላይ ይተኛሉ፣ በክብር ያዛሉ እና እኔ እዚህ ነኝ፣ አሳማዎቹ የሚበሉትን መብላት እመኛለሁ። ግንዛቤ እንደ ማዕበል ላይ ወረደበት። ሞኝ ነበር። ገንዘቡን በእንዴት ባወጣው ብቻ ሳይሆን ከጀርባው ባሳልፈው ላይ የአባቱ ቤት ወህኒ እንደሆነ አስቦ ነበር። ነገር ግን መቅደስ ነበር፣ ነፃነት፣ ደስታ ያመጣል ብሎ አስቦ ነበር። ነገር ግን ባዶነት ብቻ አምጥቷል። አመለሳለሁ ወሰነ ለራሱ፣ ለአሳማዎቹ፣ ለእግዚአብሔር። የሚሰማው ማንም ቢሆን እያወራችሁ ወደ አባቴ ቤት እመለሳለሁ። እንደ ልጅ አይደለም። ያንን መብት አጣሁት። ነገር ግን ምናልባት እንደ አገልጋይ ይቀጥረኛል። ምናልባት ለዚያ የሚበቃ ምህረት አለክ። እየሄደ ንግግሩን ተለማመደ። ለጉዞ ምግብ ለመግዛት ጫማዎቹን እንኳን ሸጦ ከአባቴ ከሰማይ ላይ እና ከአንተ ላይ ገጣት ፈጽሜ ያለው ከእንግዲህ ልጅ ተብዬ እንዳልሆን ደሞዝተኛ አገልጋዮች አንዱን አድርገኝ። ወደ ቤት እያንዳንዱ እርምጃ በፍረት ከባድ ነበር። አባቱ ምን ይላል? ሩቤን በጌቱ አፈገፈገው። አንድ ጊዜ የታዘዙት አገልጋዮች አሁን ይሳለቁበታል። ያደገ ያወቁት ጎረቤቶች አሁን እየጠቆሙ ስለ ፍረቱ ይሹክሹካሉ። ነገር ግን አሁንም ተራመደ። ምክንያቱም እንኳን እርግጠኛ ያልሆነ ምህረት ከእርግጠኛ ሞት የተሻለ ነበር። እንኳን የቤት ዕድል ከግዞት የተሻለ ነው። የአባቱ ጠባቂነት። አሮን ያላወቀው ነገር በሄደበት ጊዜ ከዕለት እስከ ዕለት አባቱ ኤሊ በፀሐይ መጥለቅ ጊዜ ወደ ቤቱ ጣራ እንደሚወጣ ነው። ሩቤን ንብረቱን እየተቆጣጠረና አገልጋዮቹ መንጋዎችን እየንከባከቡ፣ ኤሊ በዚያ ጣራ ላይ ይቆማል፣ እጁ አይኖቹን እየጋረደ ከቤት የሚወጣው ነው አይመለስም። አባቴ እኮ ሩቤን በፍርድ የተሞላ ድምፅ ይላል። ከመንገዱ መረጠ፣ ሀብትህን አባከነ፣ ቤተሰባችንን አዋረደ፣ የፈጠረውን አልጋ እንዲተኛበት። ነገር ግን ኤሊ ራሱን ያነካል። የአባት ፍቅር በልጅ ብቃት ላይ የተመሰረተ አይደለም። እጠብቃለሁና ሲመለስ ዝግጁ ሆናለሁ። እናም ሩቲን ቀጠለለት። በዕለት ኤሊ ወደ ጣራው ወጥቶ አድማሱን ይፈልጋል። ተስፋና የልብ ስብራት በደረቱ ውስጥ እየተዋደዱ መመለስ። ፀሐይ የጠለቀች ሰማይን በቸኮሌትና በወርቅ ጥላዎች እየቀባች ኤሊ ለዕለታዊ ጠባቂነት ወደ ጣራው ወጣ። ለሌላ የመጠበቂያ ሌሊት ተስማምቶ ለመመለስ እንደነበረው ሲመለከት አየው። በመንገዱ ላይ አንድ ምስል፣ አሁንም ሩቅ ነገር ግን በሆነ መንገድ የተለመደ የእግር ጉዞ፣ የትከሻዎች ስብጥር፣ ምስሉ የሚንቀሳቀስበት መንገድ። ስለ አንድ ነገር አሮን ቃሉ ከኤሊ ደረት እንደ ጸሎት፣ እንደ ጩኸት፣ እንደ ዘፈን ፈነዳ። ሮጠ። ክቡር የመሬት ባለቤቱ የተከበረው አባት ልብሶቹን አሰባስቦ እንደ ወጣት ሮጠ። ሳንዳሎቹ የድንጋይ መንገዶችን እየመቱ እስትንፋሱ እየታነቀ። አገልጋዮች በድንገት ተመለከቱ። ጎረቤቶች ከበሮቻቸው ተመለከቱ። አሮን አባቱ ወደ እሱ እየሮጠ አየና ቀረ። ፍርድን ጠብቆ ነበር። ለሁኔታዎችና ለሙከራ ተዘጋጅቷል። ለውድቅነት አድርጓል። ነገር ግን ይህ ተስፋ የቆረጠ የመሮጫ፣ ይህ ያልተከበረ የስሜት ማሳያ፣ ይህ አልገመተውም። በጉልበቱ ላይ ወረደ። የተለማመደው ንግግር ከከንፈሩ እየወደቀ አባቴ ከሰማይ እና ከአንተ ላይ ገጣት ፈጽሜ ያለው ከእንግዲህ ልጅ ተብዬ እንዳልሆን። ነገር ግን ከዚያ አልሄደም። ኤሊ ወደ እሱ ገባበት። ባተነፋፈሱ የሚያስወግድ በጣም ጠንካራ ፍቅር ያዘው። አሮጁ ሰው እየለቀሰ እየሳቀ፣ እጆቹ የአሮንን ቆሻሻ የተቀደደ ልብስ፣ ፊቱን፣ ጸጉሩን እየመቱ እውነተኛ መሆኑን ለማረጋገጥ። ልጄ ኤሊ እያረጀ ልጄ ሞተ፣ እንደገና ሕያው ነው፣ ጠፍቶ ተገኘ።
አባቴ ማጠናቀቅ ፍቀድልኝ፣ አልገባኝም። አገልጋዮች ኤሊ አሮንን ተቃውሞ ችላ እያለ ጠራኩ በፍጥነት። ምርጡን ቀሚስ፣ የራሴን ቀሚስ አምጡና ከላዩ ልብሱ፣ ቀለበት በጣቱና ሳንዳሎች በእግሮቹ ላይ አድርጉ። የበለጸገውን ጥጃ እንግደዋለን። ድግስ አዘጋጅ፣ እንደናከብራለን። አሮን በድንጋጤ ቆመ። አገልጋዮች ለመታዘዝ ሲሯሯሩ በጥሩ ጨርቅ እያጠፉት የምልክት ቀለበት፣ የሥልጣንና የመደበኛነት ምልክት በጣቱ ላይ እያንሸራሸሩ። የአባቱ ደስታ በጣም አስገራሚ፣ በጣም ያልተገደበ ስለነበር አሮን መናገር አልቻለም። ኩርትራጮችን ለመለመን ተዘጋጅቶ መጣና እንደ ንጉሣዊ ይልብሰንበር። ታላቁ ወንድም ሙዚቃውና በዓሉ ሩቤን ከእርሻው ሲመለስ ቀድሞውኑ ጀምሮ ነበር። የታምቡራዎችንና የፍሎዎችን ድምፅ፣ ሳቅና መዘመር ሰማና አገልጋይን ጠራ። ምን እየሆነ ነው? ለምን ይህ ድግስ? ወንድምህ ተመልሷል። አገልጋዩ በደስታ አለ። ኪው እዚህ ደረሰ። ደህንነት እና አባቴ ድግስ አዘዘ። ቀለሙ ከሩቤን ፊት ተሰወረ። ከዚያ በቀይ ቁጣ ማዕበል ተመለሰ። እነዚህን ሁሉ ዓመታት ቆይቶ ነበር ሰርቷል። ታማኝ፣ ተጠያቂ፣ ተገዢ ነበርና ለምን ብክነት ወንድሙ እንዲመለስና እንዲከበር በውስጥ ለመሄድ ፈቃደኛ አልሆነም። ኤሊ ታላቁ ልጁ ከበዓሉ ጋር እንደማይቀላቀል ሲሰማ በዓሉን ተወ፣ አሮንም ተወ፣ እንግዶቹን ተወ፣ ሁሉም ተወ እና ከሩቤን ጋር ለመለመን ወጣ። እባክህ ልጄ ግባ ከእኛ ጋር ደስ አሻግርት። መደሰት። የሩቤን ድምፅ በቁጣ ተንቀጠቀጠ። እነዚህ ሁሉ ዓመታት ለአንተ ባሪያ ሆሜ ያለው ምንም አንድ ትእዛዝ አልጣስኩም እና ምንም ጊዜ ድግስ አላዘጋጀልኝ። ነገር ግን ይህ ልጅህ ሀብትህን በሴተኞች ላይ ያባከነው ሲመለስ የበለጸገውን ጥጃ ለእሱ ትገድላለህ። የኤሊ ድምፅ ለስላሳ ነበር፣ በታላቁ ልጁ ልብ ውስጥ ባለው ሕመም የተሞላ። ልጄ ሁሌም ከእኔ ጋር ነህ እና ያለኝ ሁሉ ያንተ ነው። ሁሉም ይህ መሬት፣ ይህ ቤት፣ ፍቅሬ ሁሌም ያንተ ነበረ። ነገር ግን በዓል ማድረግ ነበረብን። አታየውምን? ወንድምህ ሞተና እንደገና ሕያው ነው። ጠፍቶ ነበርና አሁን ተገኘ። እንዴት አንደሰት! መልእክቱ ታሪኩ እዚያው ያበቃል። ክፍት ቀረ። ጥያቄ ወጥ እየተንሳፈፈ ሩቤን በዓሉን ተቀላቀለ። ወንድሙን ተቀበለው ወይንስ በውጭ ቆይቶ በራሱ ጽድቅ ውስጥ ታስሮ ቀረ? አናውቅም። ምክንያቱም ታሪኩ በእውነት ስለ አሮን ወይም ሩቤን ስላልሆነ ስለ አባቱ ነው። ወደ ተርዳፊ የሚሮጥ ፍቅር ነው። የማይጠይቅ ጸጋ፣ የሚመልስ ምሕረት፣ ከመቀጨት በፊት በራሱ ገበሬ እንጂ ኃጢአተኛውን ፈቅፎ እንጂ ከመክሰስ በፈተና የሚኖር አባት። አሮን እውነተኛ ነፃነት በመቃወም ውስጥ ሳይሆን በግንኙነት ውስጥ እንደሚገኝ ተማረ። ቤት ወህኒ አይደለም፣ መቅደስ ነው። የአባቱ ፍቅር በአፈጻጸሙ ላይ የተመሰረተ ሳይሆን በልጅነቱ ቦታ ላይ ነበር። እናም ሩቤን ለሌሎች የሚዘረጋው ጸጋ የታማኞችን ውርስ እንደማይቀንስ መማር ነበረበት። የጥፋቶችን በዓል ማድረግ የተገኙትን ማሰናበት አይደለም ማለት። የአባት ጠረጴዛ ላይ ለሁለቱም ላማኸውና ለታዘዘው ቦታ አለ። ይህ ኢየሱስ ከ2000 ዓመታት በፊት የነገረን ታሪክ ነው። ሁላችንም ለማስታወስ ምን ያህል ርቀህ ወዳለ አባት መመለሻን እየጠበቀ ነው። ምን ያህል ያባከንክ ለመመለስ የሚበቃ ጸጋ አለ። ምን ያህል እንደማትገባ ብትሰማ ፍቅር ወደ አንተ ለመሮጥ ዝግጁ ነው። ወደ ቤት የሚሄደው መንገድ ፈጽሞ አይዘጋም እና አባት ሁሌም እየተመለከተ ነው። ሁሌም። መጨረሻ